እናትህ በዓይን ፊት በሕይወት እያለች በመስቀል ላይ ተሰቅላ በእሳት ስትቃጠል፣ አንተ ግን የትውልድ ሀገርን ሚስጥር ለመጠበቅ ስትል መጮህ እንኳን ሳትችል ምላስን ነክሰህ ዝም ብለህ እንድትመለከት ብትደረግ ምን ታደርጋለህ? ዛሬ የምናየው ፊልም ስለ ተራ የበቀል ታሪክ አይደለም። መላ ዓለም በኒውክሌር ጦርነት ጋይታ ባህሮች ደርቀው የሰው ልጆች ወደ አውሬነት በተቀየረበት ሲኦል ውስጥ አንዲት ምስኪን ልጃገረድ የገዛ እጇን ቆርጣ የጠላቶቿን ስጋ እንደ ማዳበሪያ ተጠቅማ የበቀል ዛፍ ስታበቅል የሚያሳይ እጅግ አሰቃቂ ያበደና የዛባ ታሪክ ነው። ታሪካችን የሚጀምረው ዓለም በጦርነትና በድርቅ ከጠፋች በኋላ ሰራተኛው በሙሉ በረሃ በሆነበት አስፈሪ ዘመን ላይ ነው። በዚህ ሁሉ መከራ ውስጥ ግን ዘግሪን ፕሌስ የሚባል ጥቂት የማይባሉ ንጹህ ውሃና እጽዋት ያሉበት ምስጢራዊ ገነት አለ። እዚህ ገነት ውስጥ የምትኖረው ሕፃኗ ፍሬወሳና ጓደኛዋ በዛፎች ላይ ፍራፍሬ ሲቀጥፉ በድንገት ከአካባቢው ውጭ የመጡ እንግዳ ሰዎች ያያሉ። እነዚህ ሰዎች ዓለም በረሃ ከሆነች በኋላ በሞተር ሳይክል እያሳደዱ የሚዘርፉ ጨካኝ ወንበዴዎች ነበሩ። ፍሬወሳ ይህንን ስታይ ወንበዴዎቹ ምስጢራዊያን የመኖሪያ መንደራቸውን እንዳያገኙት በማሰብ የሞተር ሳይክላቸውን ገመድ ለመበጠስ ትሞክራለች። ነገር ግን ጨካኞቹ ወንበዴዎች ነቅተውባት ይይዟታል። ጓደኛዋ በፍጥነት ወደ መንደሩ ሮጣ ለፍሬወሳ እናት ለሜሪ ድምፅ ታሰማለች። እናቷ ሜሪ ልጇን ለማዳን ያለምንም ፍርሃት ጠመንጃዋንና ፈረሷን ይዛ ጨካኞቹን ወንበዴዎች ማሳደድ ትጀምራለች። አሁን ወንበዴዎቹ ፍሬወሳን በሞተር ሳይክላቸው የኋላ ብረት ላይ በሰንሰለትና በገመድ ጠፍረው አስረዋታል። አፏን በቆሸሸ በዘይትና በደም በተለወሰ ጨርቅ አፍነዋታል። እንዳትጮህ እና ወደ እናቷ ድምፅ እንዳታሰማ ሞተሮቻቸውን እያገሱ በዚህ አጥንት በሚያቀልጥ የፓሲፊክ በረሃ አሸዋ ላይ በከፍተኛ ፍጥነት ይጋልባሉ። እያንዳንዱ የሞተር ሳይክል ጎማ በሚሽከረከርበት ጊዜ የሚነሳው ትኩስ አሸዋና ጥቁር ጭስ የፍሬወሳን አይኖችና ፊት ይወጋቸዋል። ልጅቷ መተንፈስ አቅቷት በከፍተኛ የሞት ስቃይ ውስጥ ትወድቃለች። በልቧ ግን አንዲት ነገር ብቻ ትመላለሳለች፣ የአገሯን ገነት ሚስጥር መጠበቅ። ነገር ግን እናቷ ሜሪ ፈጽሞ ተራ ሴት አልነበረችም። እሷ የዚያ አረንጓዴ ገነት ዋና መከላከያ፣ መላ ሕይወቷን በጦርነትና በአደን ያሳለፈች እሳት የላሰች ጀግና ነበረች። ፈረሷን የመጨረሻው ፍጥነቱን እስኪጨርስ ድረስ በጭካኔ እየገረፈች በበረሃው አሸዋ ላይ የሞተር ሳይክሎችን የጭስ መስመር ተከትላ ትጋልባለች። በእጇ ላይ የያዘችውን ረጅምና ከባድ የስናይፐር ጠመንጃ ታነጣጥራለች። በረሃው ላይ ያለው ንፋስ እጅግ ከባድ ስለነበር መተኮስ ከባድ ነው። ነገር ግን ሜሪ አይኗን ጨፍና የንፋሱን አቅጣጫ ካሰለች በኋላ ቃታውን ትስባለች። ሜሪ ፈረሷን ሳታቆም የቀሩትን ወንበዶች ማሳደድ ትቀጥላለች። ነገር ግን ከፊት ለፊታቸው ያለው በረሃ ማለቂያ የሌለው አስፈሪ ነበር። ወንበዶቹ ፍሬወሳን ይዘው ከሩቅ ወደሚታየው በሺው የሚቆጠሩ የሞተር ሳይክል ጭሶች ወደሚጨስበት ታላቅ የወንበዶች ሰፈር ይገባሉ። ይህ ሰፈር የሰይጣን መኖሪያ ይመስላል። በሰው አጥንት የተሰራ ድንኳን፣ በደም የተለወሰ ባንዲራና የሰውን ስጋ የሚበሉ ያበዱ ወታደሮች ያሉበት ቦታ ነው። የዚህ አስፈሪ ሰራዊት መሪ ደግሞ ዲሜንጠስ ይባላል። እሱ በሶስት ትልቅ የክሮም ሞተር ሳይክሎች በሚጎተት የብረት ሰረገላ ላይ የሚቀመጥ ትልቅ ነጭ የድብ ቆዳ የለበሰ ነገር ግን አእምሮ ሙሉ በሙሉ የተዛባ እብድ ፍጡር ነው። ወንበዴዎቹ ፍሬወሳን በዲሜንጠስ እግር ስር በጭካኔ ወርውረው ይጥሏታል። ዲሜንጠስ ይህችን ልጅ በትኩረት ሲመለከታት ታሪኩ ይበልጥ ወደ ጨለማ ይለወጣል። ዲሜንጠስ በሰረገላው ላይ ሆኖ በእግሩ ስር ተደፍታ በቁጣ የምታየው ልጅቷ ፍሬወሳን በትኩረት ይመለከታታል። በበረሃው ቆሻሻ፣ በበሰበሰው ስጋ በኬሚካል ጭስ ከታወሩት ሰዎች በተለየ የዚች ልጅ የቆዳ ልስላሴና የአይኖቿ ጥራት፣ የለበሰችው ንጹህ ልብስ ልዩ መሆናቸውን ወዲያውኑ ያስተውላል። እጁን ወደ ኪሱ ሰዶ የሚወደውን ያንን የቆሸሸው አሻንጉሊቱን እያሻሸ ወደ እሷ ይጠጋል። ይቺ ልጅ የመጣችው እኛ ሌሊትና ቀን በህልማችን ከምንመኘው ከተትረፈረፈ ንጹህ ውሃና ምግብ ካለበት ሚስጥራዊ ቦታ ነው በማለት ለሰራዊቱ በታላቅ ድምፅ ይጮሃል።
በመቀጠል ፍሬውሳን ወደ መሬት እየገፋ የአገሯን ገነት መንገድ እንድታሳየውና እንድትነግረው በቪዲዮ ላይ ትልቅ ድንጋጤ በሚፈጥር ጩኸት ይጠይቃታል። ነገር ግን ፍሬውሳ እናቷ ያስተማረቻትን የጽናት ትምህርት በልቧ ይዛለች። አፏን በጥብቅ ዘግታ ምላሷን ነክሳ ያበደውን መሪ በቁጣ በንቀት ትመለከታለች እንጂ አንዲትም ቃል አታወጣም። በዚህ ቅስፈት የፌሮሳ እናት ሜሪ ብቻዋን ወደዚህ በሺ የሚቆጠሩ ጨካኝ ወታደሮች ወዳሉበት የጠላት ሰፈር በሚስጥር ሰርጋ ትገባለች። በረሃው ላይ የሚነሳው የአሸዋ ማዕበል መደበቂያ በማድረግ የጠባቂዎቹን ጉሮሮ በካራ በዝምታ እየቀላች ፍሬውሳ የታሰረችበትን ዋና ድንኳን ውስጥ ደርሳለች። ገመዱን በጥሳ ልጇን ነፃ ካወጣች በኋላ በአቅራቢያው በነበረው ፈጣን ፈረስ ላይ ያስቀምጣታለች። የሜሪ ዓይኖች በእንባና መደም ተሞልተው የልጇን ፊት እያዩ የመጨረሻውን መመሪያ ይሰጣሉ። ሩጪ፣ ወደ ኋላ እንዳትመለከቺ፣ የገነታችንን ምስጢር ለሰይጣኖች እንዳታሳይ በማለት ፈረሱን ገርፋ በከፍተኛ ፍጥነት እንድትሰወር ታደርጋለች። ነገር ግን የፈረሱ ኮቴና የጠባቂዎቹ አስክሬን መገኘት መላ ካምፑን ያነቃቀዋል። የዲሜንጤስ ሰራዊት በሙሉ በሞተር ሳይክል እያገሱ ሜሪን ይከተሏታል። ሜሪ በጀግንነት እስከ መጨረሻው ጥይት ድረስ ብትዋጋም በቁጥር ብዛት የተነሳ ግን በመጨረሻ በሰንሰለት አስረው መሬት ላይ ይጎትቷታል። ፍሬውሳ በሩቅ ሆና እናቷ አደጋ ላይ መሆኗን ስታይ ፈረሷን አቁማ የጭካኔውን ፍጻሜ ለማየት በለቅሶ ትመለሳለች። እዚህ ጋር ነው ታሪኩ እጅግ ጨለማና የዛባ የሚሆነው። ዲሜንጤስ ፍሬውሳ እያየች እናቷን ሜሪን በትልቅ እንጨት መስቀል ላይ ይሰቅላታል። በመቀጠልም በህይወት እያለች በሰውነቷ ላይ እሳት በመልቀቅ በጭካኔ ያቃጥላታል። ፍሬውሳ የእናቷን የመጨረሻ የሞት ጩኸት እየሰማች አይኗ እያየ እናቷ ወደ አመድነት ስትቀየር ለማየት ትገደዳለች። ከመሞቷ በፊት ግን እናቷ የመጨረሻ ቃሏን በጩኸት ትጥላለች። በቀልሽን በልብሽ ይዘሽ ወደ ቤትሽ ተመለሺ። ዲሜንጤስ የሜሪን አመድ በአየር ላይ እየበተነ ወደ ፍሬውሳ ይመጣል። የፍሬውሳን ሚስጥራዊ የፒች ፍሬ ዘር ከኪሷ ቀምቶ ፍሬውሳን እንደገዛ ልጁ አድርጎ እንደሚያሳድጋት በሳቅ ይነግራታል። ፍሬውሳ ግን የእናቷን ደምና ስቃይ በልቧ ውስጥ ቀርጻ በቀልን እንደ እሳት እያቀጣጠለች በትንሽ እጆቿ ላይ የከዋክብት ምልክት መቅረጽ ትጀምራለች። ዲሜንጤስ የእናቷ ገዳይ ቢሆንም ፍሬውሳን በሰራዊቱ መሃል እንደ አንድ የታሪክ ምልክት አስቀምጧታል። ይህንን በሺ የሚቆጠሩ ጨካኝ ያበዱና የሞተር ሳይክል ሰራዊት እያጋሳ በበረሃው ላይ ሲመራ በመጨረሻ በምድሪቱ ላይ ማንም ሊደፍረው የማይችለው ከሩቅ ሲታይ ሰማይ የነካ ግዙፍ የተፈጥሮ ድንጋይ ምሽግ ይደርሳሉ። ይህ ቦታ ዘሲታዴል ይባላል። ምሽጉ ማለቂያ የሌለው ንጹህ ውሃ ከመሬት ውስጥ የሚያወጣ በሺው የሚቆጠሩ በረሃብ ያለቁ ሰዎችን በባርነት የሚያስተዳድርና የራሱን የሆነ ያበዱ ሰውነታቸውን በነጭ ዱቄት የቀቡ ዋርቦይስ የተባሉ ወታደሮች ያሉበት ታላቅ ምሽግ ነው። ይህም ምሽግ የሚመራው ደግሞ ኢሞርታን ጆን የተባለው በፊቱ ላይ የአንበሳ ጥርስ የሚመስል የአየር መተንፈሻ ጭንብል ያደረገ ሲሆን ሰዎች እንደ አምላክ የሚያዩት እጅግ ጨካኝና ባለግርማ ሞገስ አምባገነን ገዢ ነው። ዲሜንጤስ ይህንን ምሽግ አይቶ ስግብግብነቱ ይነሳል። የኢሞርታን ጆን ንብረት ውሃና ነዳጅ በጉልበት ለመንጠቅ ሰራዊቶቹን በሙሉ ወደ ተራራው ያስጠጋል። ነገር ግን የሲታዴል ወታደሮች ከተራራው ጫፍ ሆነው ግዙፍ ድንጋይ የሚንዱ የዘይት በርሜልና የከባድ መተኮሻ ጥይቶች በዲሜንጤስ ሰራዊት ላይ ያዘንቡባቸዋል። መሬቱ በሙሉ በዲሜንጤስ ሰዎች አስክሬን፣ በፈነዱ ሞተር ሳይክሎችና በደም ይረሳል። ዲሜንጤስ ምሽጉን በቀጥታ ጦርነት መውረር እንደማይችልና ሰራዊቱ በሙሉ እንደሚያልቅበት ሲረዳ የጦርነት ስልቱን በፍጥነት ይለውጣል። ከኢሞርታን ጆን ጋር ፊት ለፊት ተገናኝቶ የሰላም ስምምነት ለማድረግ ይገደዳል። ሁለቱ ጨካኝ መሪዎች በተራራው መሃል ባለው የብረት ድልድይ ላይ ፊት ለፊት ተገናኝተው ሲያወሩ ኢሞርታን ጆን በረሃውን የሚቀጥልበት የተወሰነ ምግብና ነዳጅ ለመስጠት ይስማማል። ነገር ግን በምላሹ አንድ እጅግ በጣም ከባድና ታሪኩን የሚቀይር ዋጋ ይጠይቃል። ይሄውም ከዲሜንጤስ ጎን ቆማ የምታለቅሰውን ወጣት ፍሬውሳን ለእሱ አሳልፎ እንዲሰጥ ነው።
ኢሞርታንጆ ፍሬውሳ ንጹህ ጤናማና የበረሃ በሽታ ያልነካት ልጅ መሆኗን በአይኖቹ ውስጥ ያስተውላል። ወደፊት ጤናማ የሆነ ንጉሳውያን ልጆችን እንድትወልድለት በማሰብ ወደ ዋናውና ማንም ወደማያውቀው የሴቶች ክፍል ወስዶ በሰንሰለት ቆልፎ ያስቀምጣታል። ነገር ግን ፍሬውሳ እዚህ ምሽግ ውስጥ ለኢሞርታንጆ ተገዥ ሆና ለመኖር ወይም የእሱ ልጆች መውለጃ ማሽን ለመሆን ፍጹም ፈቃደኛ አልነበረችም። ከጥቂት ዓመታት በኋላ ምሽጉ ውስጥ እያደገች የሰውነት ጽናቷ እየጠነከረ ሲሄድ አንድ ቀን ሌሊቱ ምሽቱ በጥልቅ ጨለማ ሲዋጥ በካራ ፀጉሯን ሙሉ በሙሉ ትላጫለች። ወንድ ልጅ ለመምሰል ሰውነቷን በጥቁር ጭስ በዘይትና በፌሮ ቆሻሻ ቀብታ ከሴቶቹ የቅንጦት ክፍል በሚስጥር በማምለጥ ከተራራው በታች ባሉት የጦር መኪና ሰራተኛና መካኒኮች ዋርቦይስ መሃል ትቀላቀላለች። ማንም ሳይለያት መኪና በመግጠምና ሞተር በመገጣጠም ከባድ የብረት መሳሪያዎችን በመስራት ታላቅ ችሎታ ታከማቻለች። እሳት የላሰች ወጣት መካኒክ ትሆናለች። አሁን ፍሬውሳ ሙሉ ወጣት ሆናለች። ነገር ግን ያደገችበት ፀጉር አልባ ስራ እና ወንድ የመሰለችበት ቁመናዋ በውስጧ ያለውን የእናቷን በቀል ይበልጥ ደብቆታል። በዚህ መሃል ጃክ የተባለ በሲታዴል ምሽግ ውስጥ እጅግ የተከበረ ማንም የማይስተካከለው ድንቅና ጀግና የመኪና አሽከርካሪ አለ። እሱ የሚነዳው ዘዋሪ ሪግ የተባሉ በብረትና በጠመንጃ የተመሸገ ባለ ተሳቢ ግዙፍ የጦር መኪና ይዞ ወደ ሌላኛው የመለዋወጫ ከተማ ነዳጅና ምግብ ለማምጣት በበረሃው አውራ ጎዳና ላይ ጉዞ ይጀምራል። ፍሬውሳ ይህንን ጉዞ ከሲታዴል ለማምለጥ እንደ አንድ ትልቅ ዕድል ትቆጥረዋለች። በማንም ሳትታወቅ በመኪናው ስር ባለው የብረት ዘንጎች ላይ በገመድ ተጠምጥማ በሚስጥር አብራ ትከተላለች። ግን ከሲታዴል ምሽግ ወጥተው ብዙም ሳይጓዙ በበረሃው መሃል የዲሜንጤስ ወታደሮች መኪናውን በሙሉ አቅጣጫ ከበው ጥቃት ይሰነዝራሉ። እነዚህ ወታደሮች በተራራው ላይ ሆነው በፓራሹት እየበረሩ በሞተር ሳይክል እየቀደሙና መኪናውን ላይ ተስፈንጥረው በመውጣት ከባድ ጥቃት ይከፍታሉ። በዚህ እጅግ አስፈሪ ፊልም ላይ የጃክ ወታደሮች አንድ በአንድ በጠላት ጥይት እየተመቱ ከመኪናው ላይ ሲወድቁ ጃክ መኪናውን መቆጣጠር ያቅተዋል። በዚህ ሰዓት ፍሬውሳ ከመኪናው ስር ወጥታ ወደ ላይ ትመጣለች። ባሳየችው አስደናቂ የመኪና አነዳድ የቦምብ ውርወራና የካራ አጠቃቀሟ የጃክን ሕይወት ካለበት የሞት አፈፋ ላይ ታተርፈዋለች። ጃክ ይቺ ልጅ ተራ መካኒክ ሳትሆን ልዩ የጦር ስልትን ያላት ጀግና መሆኗን ወዲያውኑ ይረዳል። ወንድ መስላ መኖሯንና የደረሰባትን ስቃይ አውቆ ሚስጥሯን በልቡ ይይዛላታል። ሁለቱ አብረው በጦርነቱ ላይ በመሳተፍ በመሃላቸው ታላቅ ፍቅርና ክብር ይፈጠራል። ጃክ ለፍሬውሳ በበረሃው ላይ እንዴት መኖር እንዳለባትና ከባድ መኪናዎችን እንዴት መቆጣጠር እንደምትችል ያስተምራታል። ወደ አገሯ ዘክርን ፕሌስ እንድትመለስም አብሯት ለመጓዝ ቃል ይገባል። ነገር ግን በረሃው ፍጹም ሰላም አይሰጥም። ዲሜንጤስና ኢሞርታንጆ በመሃላቸው ያለው የወርቅና የነዳጅ ስምምነት ሙሉ በሙሉ ፈርሶ ታላቅ ደም አፋሳሽ ጦርነት ይጀምራል። በአንድ ከባድ ጎዳና ፊልሚያ ላይ ዲሜንጤስና ሰዎቹ ጃክን ፍሬውሳን ከበው ይማርኳቸዋል። ዲሜንጤስ ፍሬውሳን ወዲያውኑ ይለያታል። ያንን የጃክን ሕይወት በጭካኔ በሞተር ሳይክል እየጎተቱ አራዊት እንዲበሉት ሲያደርጉ ፍሬውሳ ግን ይህንን ስቃይ ማየት ስለማትችል የታሰረችበትን የገዛ እጇን በካራ ቁርጣ በማምለጥ በከፊል እጇ ብቻ ከታሰረችበት ገመድ አመልጣ በሞተር ሳይክል በጭሱ መሃል ትሰወራለች። ፍሬውሳ የገዛ እጇን ቆርጣ በመጣል ከሞት አፋፍ ብታመልጥም በቀሏ ግን በዚህ አላቆመም። ወደ ሲታዴል ምሽግ ተመልሳ ቁስሏን ካከመች በኋላ በብረት በሽቦና በሃይድሮሊክ ኃይል የሚሰራ አስደናቂ የሜካኒክ እጅ ሰርታ በራሷ ላይ ትገጥማለች። አሁን ፍሬውሳ ተራ ሴት አይደለችም። እሷ የብረትና የደም ንግሥት ሆናለች። የኢሞርታንጆ ሙሉ የጦርነት ሰራዊት መርታ የእናቷና የፍቅረኛዋ የጃክን ገዳይ የሆነውን ዲሜንጤስን በበረሃው ላይ ሳታቋርጥ ለቀናት ማሳረድ ትጀምራለች። የዲሜንጤስ ሰራዊት በፍሬውሳ አስደናቂ የጦርነት ስልት አንድ በአንድ እየተመታ ሙሉ በሙሉ ይወድማል። በመጨረሻም ዲሜንጤስ ብቻውን በረሃ ላይ ተስፋ ቆርጦ ውሃ ጠምቶትና ኃይሉ አልቆ መሬት ላይ ተንከባለለ ሲሮጥ ፍሬውሳ በጥቁር ለብሳ በመኪናዋና በዛ በሚያንሸረሽረው የብረት እጇ ከፊት ለፊት ቆማ
መንገዱን ትዘጋዋለች። ዲሜንጤስ መሬት ላይ ወድቆ በደም የተለወሰውን የፍሬውሳን ፊት ቀና ብሎ ሲመለከት ፍርሃቱን ለመደበቅ እየሞከረ በሳቁ ይሳለቅባታል። እኔም ብትገይኝ እናትሽና ጃክን ፍጹም ልታገኛቸው አትችም። አንቺ እኔን ለመበቀል ስትይ ልክ እንደኔ ጨካኝና ያበድሽ ፍጡር ሆነሻል። እኔም መግደልሽ በውስጥሽ ያለውን ባዶነት አይሞላውም እያለ ይጮሃል። ፍሬውሳ ግን እሱም በቀላሉ በጠመንጃ ጭንቅላቱን መታ በመግደል ፋንታ እጅግ የከፋና ዓለም አይታ የማታውቀውን የቅጣት ስልት ትመርጣለች። እናቷ ከመሞቷ በፊት የሰጠቻትን ያችን ሚስጥራዊ የቺት ፍሬ ዘር ከኪሷ ታወጣለች። በመቀጠልም የዲሜንጤስን አካል በህይወት እያለ በመሬት ውስጥ ቀብራ የሰውነቱን ደምና ስጋ እንደ ማዳበሪያ በመጠቀም ዙሪያውን በአፉ ውስጥ ተክላለች። ከዓመታት በኋላ የዲሜንጤስ አእምሮና የአካል በህይወት እያለ የበሰበሰ ለዛፍ ምግብ የሆነ ከሰውነቱ ላይ ትልቅ የፍራፍሬ ዘር በቀልን አብቦ ምሽጉ ውስጥ ይወጣል። ፍሬውሳም የእናቷን ፍሬ ከገዳዩ ስጋ ላይ እየቀጠፈች ትበላለች። በመጨረሻም ፍሬውሳ በሲታዲየም ምሽግ ውስጥ ማንም የማይደፍራት ታላቅ መሪ በመሆን ኢምፔራቲር ፍሬውሳ የሚለውን ታላቅ ስም ትይዛለች። ፊልሙም የሚያበቃው ፍሬውሳ ሌሎች የተሰቃዩ የኢሞርታንጆ ሴቶች በዋረሪንግ መኪና ውስጥ ደብቃ ከምሽጉ አምልጣ ወደ መጀመሪያው ታዋቂ ማድ ማክስ ፍሪ ሮይድ ፊልም ታሪክ ስትቀላቀል እያሳየን ነው።